ተመልካቾች እንደተላላችሁ ዛሬ እንግዲህ ከኢትዮጵያ በቱሪስት ከሚጎበኙ ታላላቅ ቦታዎች ውስጥ የሆነውን አንዱን ማስጎበኛችሁ። ይህ ቦታ በአፋር ክልል በዞን 3 በአዋሽ ፈንታዓሊ ወረዳ በሳብሮ ቀበሌ የሚገኝ ቦታ ነው። ይህ ቦታ ከዚህ ቀደም በአካባቢው ነዋሪዎች እና ተወላጆች እንዲሁም ከሩቅ ቦታ በሚመጡ ስለ ውሃው ስለ ፉልሃው ምናምን የሚያውቁ ሰዎች እየመጡ የሚጎበኙት እና ለተለያየ አይነት ህመም ፈውስን የሚያገኙበት ቦታ ነው። ይህ ቦታ እንግዲህ የተለያዩ የሆኑ ፉልሃዎችን እና ደግሞ ኤላ ተብሎ የሚጠራ ታላላቅ ዛፎችን ቄጠማ ምናምን በዛ የተዋበ ነው። አሁን ላይ ደግሞ በፌደራል እና በክልል መንግስት በጋራ ጥምረት ቦታውን ወደ ቱሪስት መጎብኛ ታላቅ የሆነ ገቢ ማስገኛነት እየቀየሩት ይገኛል። አሁን እንግዲህ ቦታውን አንዳንድ ቦታ እያስጎበኘኋችሁ ፉልሃው መታጠቢያውን እንዲሁም ኤላዎችን ማስጎበኛችሁ ይሆናል። አብራችሁን ቆዩ። ይህ ቦታ ደግሞ ተመልከቱት። አሁን አፈር ምናምን ደፍተው ሳር ምናምን እየተከሉበት ያለ ነው። ይሄ ወደ ፉልሃው የሚወስደው መንገድ ነው። ወደ ፉልሃው ቦታ የሚወስድ መንገድ ነው። ፉልሃዎቹ በነገራችን ላይ ፉልሃው የተለያየ ቦታ ነው ያለው፣ ግን በሰፊው የተለያዩ ሰዎችን አንድ ላይ የሚያስዋኝ የሆነ ቦታው ወደዚህ አካባቢ ነው ያለው። ድልድይ ምናምን ተሰርቶለታል። ያንንም ድልድይ የምናየው ይሆናል። እነዚህም ቦታዎች ደግሞ በጣም በዛፍ በምን አስውበውት ነው። እነዚህ አሁን ሰው ሰራሽ እጽዋቶች ናቸው፣ ማለትም በተፈጥሮ ያልነበሩ ናቸው። በተፈጥሮ አብዛኛው እዚህ አካባቢ የነበሩት እነዚህ የምታዩዋቸው ኤላዎች ምናምን እነዚህ ትንንሽ ቁጥቋጦዎች ምናምን ነው እንጂ እነዚህ አሁን ይሄ ደግሞ ድልድዩ ነው። ፉልሃው አቋርጦ ወደዛ ወደ መዋኛው ቦታ የሚወስድ መንገድ ህዝቡ እንዳይቸገር ለመተላለፍ የተሰራ ሰው ሰራሽ ድልድይ ነው። የብረት ድልድይ ነው። እንግዲህ ድልድዩን አልፈን ወደ ፉልሃው እየሄድን ነው። ይሄ እንግዲህ የምታዩት መሬቱ ምናምን በድንጋይ ንጣፍ የተሰራ መንገድ ነው። እነዚህ ለጥርስ መፋቂያነት የሚያገለግሉ መፋቂያዎች አለ። ይህም ቦታ ኑና ጎብኙላችኋለሁ። በጣም የመንፈስ እርካታ ታገኙበታላችሁ። ለህመምም ደግሞ ፈዋሽነትን የምታገኙበት ቦታ ነው። አሁን እንግዲህ እንደምትመለከቱት ዋናው የትልቁ ፉልሃ መዋኛ ቦታ ደርሰናል። በነገራችን ላይ እዚሁ ፉልሃ ውስጥ ገብቶ ለመዋኘት ድፍረት ይጠይቃል። ማለትም ውሃውን ገና ገባ ስትሉ አቃጣይ ነው፣ ትኩስ ነው። ተመለከቱት ውሃው። ይሄ እንግዲህ የመታጠቢያ ውሃ ነው። የመጠጫው ደግሞ ወደዛ አካባቢ ያለ እሱን ማሳያችሁ ይሆናል። እዚህ ውሃ ውስጥ ለመታጠብ ትንሽ ድፍረት ይጠይቃል። በጣም አቃጣይ ትኩስ ውሃ ነው። እዚህ አካባቢ ላለ ነው ለኛ አቃጣይ አይባልም፣ እንደውም ቀዝቃዛ ነው የሚባለው። ገብተን እየዋኘን ምናምን እናሳያችሁ ይሆናል። በመጀመሪያ እስኪ የመጠጧን ውሃ ደግሞ እናት እየጠጣን ምናምን መጠጧን ደግሞ የምትጠጣለች እዚህ አካባቢና ያቺን የምትጠጣዋን ውሃ እስኪ እየጠጣን እናሳያችሁ። እቺ ነች እንግዲህ የምትጠጣዋ፣ ምንም የሰው ንክኪነት የሌላት እዚሁም ፈልቃ ወደ ቀድሞ ወዳሳየኋችሁ ወደ መታጠቢያው የሚሄድ ነው። የሚጠጣም ውሃ ይሄ ብቻ አይደለም፣ ሌላም ቦታ የተለያዩ ቦታ የሚጠጡ ውሃዎች አሉ። ይሄ አንዱ እዚህ አካባቢ አለ የሚባለው አንዱ ይሄ ነው። እዚሁ ቀረብ ስለሚል ይሄን ላሳያችሁ ብዬ ነው። እስኪ እየጠጣሁ ላሳያችሁ። በጣም በባዶ ሆድ ስለሆነ የሆነ ሆድ ውስጥ ስሜት አለ። አንደኛ ትኩስነት አለው ውሃው፣ ደግሞ ሁለተኛ ከበድ የሚል ነው። ግን የውስጥንም የውጭንም ህመም የሚፈውስ ነው። የተረጋገጠ ሁሉም የሚያውቁት ውሃ ነው። መጣችሁ ጎብኙት። የመንፈስም እርካታ ታገኛላችሁ፣ እንዲሁም ደግሞ የህመምም መፈወሻ ጤናን ታገኛላችሁ። መጣችሁ ጎብኙት እላችኋለሁ።
አሁን ደግሞ እስኪ ውስጥ ገብተን ደፋር ነው ሰው ነው የሚገባው ብለናል። ያው የዚሁ አካባቢ ተወላጅና ውሃውን የማውቀው የለመድኩት ስለሆነ ውሃ ውስጥ ገብቼ እየዋኘሁ ምናምን ማሳያችሁ ይሆናል። በጣም ብዙ የሆነ ፈውስ አለው። ውስጥ ገብተው ከወጡ በኋላ የሆነ ስሜት አለው ልብ ደከም ማለት ውስጥ ከቆዩ። ስለዚህ ገባ ብሎ ቶሎ መውጣት ይመረጣል ይባላል። እስኪ አብራችሁ ነው ሆኖ ገብቼ ላሳያችሁ። አፈር አንዴ ያድገንልኝ ቤት አይደብታም እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ በጣም ምርጥ የሆነ ስሜት የሚሰማ ነው። ደስ የሚል ስሜት። ውሃው አቃጣይነቱ ይሄ ነው የሚባል አይደለም። ያው እኛ አካባቢውን የለመድነውና ትኩስነቱን አዳርስ ያደረግነው የበረሃ ልጆች ስለሆነ ለመድነው እንጂ ከተለያየ ከብርድ ቦታ ላይ መጡት ይሄን ውሃ ደፍረው ይታጠባሉ የሚል እንትን የለኝም። ለማንኛውም ግን መታችሁ ጎብኙ ትላለሁ። የመንፈስንም እርካታ የምታገኙበት ነው። yakkalenimnek wadige himanay yakkalenimnek wadige himanay ne wakai moya dagadaga namay enindi dale dagadaga namay lubu kabuta dagadaga namay ne afar ande yaadigenille beda aidabtam inkita mahle adu bado suleksa aninado afar bado suleksa aninado afar dailo ideksa aninado afar simbil dageksa aninado adu wanal mahabana aninado magalagali mafanna aninado barakem fam nirenno aninado bagul kakma hisenno aninado alak hayla gilenno aninado ni aidi likak gilenno aninado nisimbil solisenno aninado fulay may sorbisenno aninado kabihi nas tisiku kengu fenno alugurra hamudakeni lihulenno gairan innahanin bidehima hisenno karmahinna angadukuma hisenno we'i gurra lekem beyak ma hisenno we'i bahi habenno አቆይ ጨርሰናል። አሁን ወደ ቁርስ ነው ለመጣናትን ቤት ያፈራዋን ከመስከመስ ና እንብላ። ለማጠብ ያመጣናቸው ልብሶች ይዘን አሁን የሆነች መቀመጫ ቦታ አለች። እዛ ቦታ ሄደን ቁርሳችንን እንበላለን። እንዴት ነው ውሃው የማጽዳት ኃይሉ? አረ ሳሙና ይጨርስ ምናምን ትንሽ ሳሙና ነው ለዚህ የተጠቀመው። ለዚህ ሁሉ ልብስ አሁን ትንሽ የሳሙና ነው የተጠቀመው። አሁን እንግዲህ የሚጠጣ ውሃችንን ይዘናል። አንተ ይችን ሃይላንድ ትይዛለህ፣ እኔ
እንግዲህ የራሴን 1 ሊትር የሞላኋት አለች። እሷም ይዛለሁም እንግዲህ የውሃውን ጥራት መመልከት ትችላለህ። እስኪ ባለጓዝ ሆነናል። ጫማን ምናምን አድርጋ ልብስን ያዛ ኔ ወካይ ሞያ ደገደጋናማይ ኢንዲ ዳሌ ደገደጋናማይ ልቦ ካቡታ ደገደጋናማይ ኔ አፈር አንዴ ያድጌንሌ ቤት አይደብታም እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ እንኪታ ማህሌ ምን ተዘጋጅቷል? ማንጎ የሌለ ነገር የለም። አንተ እንዳትፈራ። ማንጎ ምንድን ነው? እንቁላል ነው። ለየት ያለ የአፋር እንቁላል ተቀቅሎ ነው። አንዷን በላሃት እንዴ? ቻትና 3 ነው። ቁርሳችን እንግዲህ ቤት ያፈራው ነው። ብዙም የሚባል አይደለም። ቤት ያፈራውን እንግዲህ በላ እናደርጋለን። ያመጣነው ምርጥ የቤት እንጀራ ነው። የቤት እንጀራ የግቢ አይደለም ይሄ። ማባያው ምንድነው እንዳትሉ፣ እዚህ አካባቢ ላይ እንደዚህ ይሄንን ውሃ ታጥበህ ምናምን ሲበቃ ማንኛውም አይነት ደረቅ ይጣራስ ይበላል። እንግዲህ ምርጥ ማባያ ሀገራችን ብዙ አይነት ቅመም የተጨመረበት የማዘር ነው። በዛ ላይ ደግሞ እንግዲህ ማንኛውም ያዘጋጃል። ይሄንን እስኪ ቀስ እያደረክ ምናምን ነገር አማን ታፍዝበት ብላ እንጂ አብዲ ለኛ እኮ ነው የመጣው። ምንድነው አበላም እንዴ ነው አይደል? ላርግበት እንዴ? ምኑን? ኧረ እንደዛ አይደለም። እያጠቀስን ምናምን ይሻላል። ምኑ በልታ አታውቅም እንዴ? ምንድነው እንደዚህ? እንዴት ነው እንዴ? እንብላ አይባልም እንዴ? ምንድነው? ለብቻ ነው። ጉሉ ህይወት እንግዲህ ይሄንን የተሰራው በኮንስትራክሽን የተሰራ ቦታ ነች እቺ። እንደዚህ አስውበውልናል። ይሄ ነገር አስቡበት ነው። መቀመጫ እኮ ነው። መቀመጫ አስበውበት የተሰራ ነው። እዚህ ጋር ምናምን ጠረጴዛ ነው። ይበላል፣ ይጠጣል። ትላንት ወዲያ ራሱ ከፌደራል መንግስት ምናምን የመጡ ነበሩ አሉ። እውነት ለመናገር እንደዚህ መከላከያ ምናምን መተው ነበርና እዚህ አካባቢ ሻይ ቡና ነበር። ወላሂ ያው ያንተንም ላማማለ ለመምጠጥ እንዲመች ትንሽ ምንድነው እሱ? እንቁላል ነው እንዴ? ማንጎ ጠጠር ያለ ነገር ነውና ላማማለ ወይስ እንዲ መጋጡ ይሻላል? እንደ ባሉ እንደ አካባቢው ሁኔታ ነው። እንደዚህ እያማማን ነው ነው ለጠጠር ያለውን ምንድነው የጎጃምን ስንዴ በላ ነው በዘዴ ይላል የሀገራችን ተራች። ጎጃም ነው። አዎ ነው እንኳን ጎጃም አይደለም ኢትዮጵያዊ ነው። ያው ጎጃም ኢትዮጵያዊ ነው፣ ግን በጎጃም የተገደብኩ አይደለም። እዚሁ አካባቢ ነው አይደል? የሀገራችን ሰዎች እኮ ተረት ያውቁበታል። ያው ሁለቱ የኔ አንዱ አንተ ነው መስማማ። እንዴት ቀጥቃጭ ነኛ ቀጥቅጬ ምናምን እንደ እንግዳ ለእንግዳ ክቡር ነው። እንግዲህ ማን ነው እንግዳ? እኔ እኮ ተስጎበኝ ነው እዚሁ ኖረሃል አንተ። ባንተ ሰበብ ነው የመጣሁት። እኔ አመት ምናምን ከዚህ አካባቢ አልነበርኩም። ይሄ ሁሉ ሲሰራ አንዳንዴ እየመጣሁ ነው የጎበኘሁት እንጂ ፈሷል መጠጣው። እንደዚህ እናደርግና ከዛ በቃ ባህላዊ ጁስ ማሽን ያልነካው ያልተበጠበጠ ምንም አይነት ማጣፈጫ ወይም ደግሞ እድሜ ማርዘሚያ ምንም አይነት ያልገባበት የተፈጥሮ ባህላዊ ጁስ እንደዚህ አድርጋችሁ ብሉ መከራችኋለሁ። እንደዚህ ዝም ብሎ መጋጥ ምናምን ልጣጭ ምናምን እንትን ብላችሁ በጣም
ብዙም ባረከ ጥፍጥናው ግን በጣም የተለየ። ይሄም እንግዲህ ከአካባቢያችን የመጣ ከዚሁ ከዛፍ ላይ ተቀንጥሶ የመጣ ነው። ኦሪጂናል ዝም ብሎ ሱቅ ላይ ምናምን አይደለም። አካባቢያችን ላይ አለ ማንጎ ምናምን። እሱን መታችሁ መጎብኘት ትችላላችሁ። የማንጎ የብርቱካን ምንድን ነበር ታሽቻራችሁ በቆያችሁ እያመሰገንኩ እንግዲህ እስካሁን ድረስ አብራችሁ ስትከታተሉ እንደነበረ ተስፋ እያደረኩ ሳስጎበኛችሁ የነበረውን ነገር እንግዲህ መጥታችሁ ጎብኙ ብዬ ጋብዛችኋለሁ። እኛ እንግዲህ ወደ ካምፕ ወደ ከተማው ሄደን ምሳችንን ምናምን እየበላን ቡና እየጠጣን አረፍ የምንልበት ሰዓት ነው። እስካሁን ድረስ አብራችሁ ስለቆያችሁ እያመሰገን በቀጣይ ደግሞ እንደዚህ የተለያዩ የሆኑ ቦታዎችን የሚያስጎበኝ የሆነ ፕሮግራም ይዤላችሁ እስከመጣ ከወዲሁ እኔ የምሰናበታችሁ አህመድ መሐመድ ከካሜራ ባል ጓደኛዬ ጋር ከአብዲ ጋር ሆነን ነው። ከረን ሰንብተናል። ይና ይባዶ ያሲናይ ኮዳክተም ነገሌ ያሲናይ አላቴ ወይና ሩሰስ መናጉራ ወዲርካ ጋህኑ ቢሶ መናዒታ ኮረካ ኮይና ከቱክ መናን ቢዳ ያላ ከሊም ዒግዱ መናሚና ኒኒ መራሊ ሐብኑ መናን ቢዳ أكهبنا نلينو مناجما أكهبنا نلينو مناجما ينا يبادو يعسنا مدغنا ماي نيدغنا مدعنا نيدغنا مدعنا إنتي دالهنا ملايلا بيسهنا كعنا كبعهنا أموقبنا عوينا عدوانا المحبنا جرين بارو جرينو حلين بودو حلينو حدادا بات محبنا علي الداريت محبنا عدونا موكلينو فلاي مايسور بسنو مدغنا ماي نيدغنا مدينا مدغنا ماي نيدغنا مدينا